በዚህ ሰዓት መኪና የሌለው ወንድ ልጠብሺ ቀርቶ ማለት ነው ሲጣበስ እንዳይሸፍሽ አትሊስት ሰው ያስፈልገዋል። እሺ ጥሩ ነገር። እኛ ሳንለክፍ መኪና የለንም፣ ደህነን አረፈን ተቀምጠን። አንቺም ቤት ነሽ፣ ቀስቃሽ ሞቲቬተር ነሽ። ቆይ ምንድን ነሽ? ግርም የሚለኝ ነገር እኮ ይሄ ነው። መጀመሪያ ይሄን አቋምሽን ፊትሽ ይሁን ኋላሽ እኮ አሁን ካሜራ ላይ የገባው አላወቅንም። እንደው ዝም ብለን አማኝ ስለሆነ ፊት ለፊት ተቀበል። ፊትሽ ይሁን ጀርባሽ ይሁን አናውቅም፣ የምናውቀው ነገር የለም። ፊትና ጀርባሽን ለይተሽ ነኝ። ሲለጥቅ ደግሞ እኔ ኤዲተርሽን ማመስገን እፈልጋለሁ። ቆራርጦ አጣቦ በቃ በፊልተር በምን አድርጎ ነው እንጂ ካሜራ ውስጥ ይዶለሽ ከያም ከ50 ሜትር ላይ የተቀረሽ ይህንም ያህል አቋም ይዘሽ በቃ ይሄ ኬሻ አለ አይደል? ይሄ ጆንያ ልክ በቃ ያ ነው አቋምሽ። ምንም ፊትንሽ ኋላሽ ማያስታውቅም። እንደገና ደግሞ ሁለተኛ ነገር አጭር ባል ካገባሽ እኮ ከታይ ይሄ እንደዚህ ቦርጭሽ ከፊት ለፊትሽ ከቆመ አያስመታውም፣ ዝናብም ሆነ ፀሐይ። አዙረሽ እንኳን አንቺ ብብትሽን በአንደኛው እጅሽ አንደኛው ብብትሽን ማትላጪ እንዴት ስመጥተሽ መኪና የሌለው ወንድ ምናምን ታያለሽ? ልትላጭብን። ይገርማል። ብቻ ምንም የምለው ነገር የለኝም። እንደዚሁም ደግሞ አንዳንድ ፓንቲ ላይነር ወንዶች አሉ የሚያስጠሉ። መኪና ካልገዛህ ምን ካልገዛህ ሚስቱን ቤት ገብቶ ዘወር ብሎ አያትም። ጠንያም አንቺ ግን ረፊ የሴት መላጣ ራሰ በራ ሂውማኔር ባይሆን ምን ልትሆን ነበር? በቃ ይሄን የቆሙ መጥረጊያ መስለሽ እንትን ልትይ ረፊልን። አሁን እኛም ወደ ስራችን እንሂድ። አንቺም ደግሞ የተበደርሻቸው ሜካፖች ለጓደኛሽ መልሽ። እሷም ደግሞ ሌላ ቪዲዮ ልትሰራበት ነው። ከኋላሽ የቆመን ባለሀብቱ ቡና ጠጥቶ ጨርስ ቶሎ ሊቀቅለት ይሄድ። ሜካፕሽንም መልሽ። አመሰግናለሁ።